በእግዚአብሔር ፊት የፈሰሰ እንባ የሚጠራቀምበት ቃል፣ ድካም የሚመዘገብበት መጽሐፍ አለ። ላለፈው 1 ዓመት 2 3 4 5 ዓመት ያለቀሽት እግዚአብሔር እንባሽን የሚያጠራቅምበት ዕቃ እንዳለው ታውቂያለሽ? እነዛ ለቅሶችሽ፣ እነዛ እንባዎችሽ፣ እነዛ ሰቆቃዎችሽ፣ እነዛ የችግር ወራቶችሽ ከንቱ ሆነው እንዳልፈሰሱ፣ ከንቱ ሆነው እንዳልቀሩ በእግዚአብሔር ፊት እንደተጠራቀሙ ዳዊት ሲናገር እንደዚህ ያለ ሰቆቃዬን መስክብ እየጻፈ ነው በእግዚአብሔር ፊት። ድካም ድካም ሆኖ አይቀርም፣ ልፋት ልፋት ሆኖ አይቀርም። ገብቶሃል? ችግር ችግር ሆኖ አይቀርም። እየተጻፈ ነው፣ እየጻፈ ነው። እያንዳንዷን ቀን፣ እያንዳንዷን ደቂቃ፣ እያንዳንዷን የስቃይ ቀን ወር እግዚአብሔር እየመዘገበው ነው። ከዛ እንደዚያ እንባይን በቃ አጠራቅም፣ ሁሉስ በመዝገብ የተያዘ አይደለምን? ሁሉ በእግዚአብሔር መዝገብ የተያዘ። ሰው ሊረሳ ይችላል፣ ሰው ሊክድ ይችላል። ሁሉ በእግዚአብሔር መዝገብ ተመዝግቧል።